በስተመጨረሻም ቲና ለተመስገን በነገረችው መሰረት ይቺ እድል የተባለችው ልጅ ጭንቅላቷ ስለተመረዘ ምናልባትን ተመስገን ልታናግረው እንደማችል ቀድማ አሳውቀው ነበር። እስቲ ተመስገን በአሁኑ ይሳካለታል ብላችሁ የምታስቡ እስቲ ቪዲዮ ላይክ በማድረግ ድጋፋችሁን አሳዩ። እንግዲህ አሁን ላይ እድል ምናልባትም ተመስገንን ለማናገር ፍቃደኛ ላትሆን ትችላለች፣ ወይ ደግሞ ልትሮጥበትም ትችላለች። ያ ማለት ምናልባት ናቲ ለእሷ ምን እንደነገራት አይታወቅምና እዚህ የሚመጣ ሰው ሁሉ ሊጎዳሽ የሚችልና ወይም የሆነ ነገር ሊያደርግሽ የሚችል ሰውና ስለዚህ ማንንም ሰው አታናግሪ ሊላት ይችላል ማለት ነው። ናቲ ይሄንን ነገር ቀደም ብሎ አሳውቋት ከሆነ እድል አሁን ላይ ተመስገንን ላታናግረው ትችላለች ማለት ነው። ግን ደግሞ እንደምንም ብላ ተመስገንን ብታናግረውና ተመስገን ምን ፈልጎ እንደመጣ ፍላጎት ቢነግራት ራሱ በሱ ፍላጎትም ላትስማማ ትችላለች ማለት ነው። የአባዬ ሚስት ይዘን ወደ ከተማ እንመለስ፣ አባዬ ጋር እንሂድ የሚለውን ነገር ምናልባት ተመስገን ቢነግራት መጀመሪያ ይሄንን ነገር ናቲን ላሳውቀው አለሜን ወይም ደግሞ ልጠይቃት የሚለውን ነገር ልታነሳ ትችላለች ማለት ነው። ለምን ከተባለ ቲና በተናገረችው መሰረት አለሜም አሁን ላይ ከአባዬ ሚስት ጋር እዛ ጸበል ቦታ እንዳለች ነው የተናገረችውና ምናልባት አለሜ አሁን ላይ ተመስገን ራሱ ከርቁ ልታየው ትችላለች። እድልን ፍለጋ የመጣ ሰው የአባዬ ፍለጋ የሚመጣ ሰው እንደሆነ ካወቀች ይሄን ነገር ለናቲ ልትነግረው ትችላለች ማለት ነው። ያ ሆነ ማለት እንግዲህ አለሜ ተመስገንን አየችው ማለት ምናልባትም እድል ሳታስፈቅደው ይሄንን ነገር ለእድል ሳትነግር የአባዬን ሚስት ወስዳ ሌላ ቦታ ልደብቃትም ትችላለች ማለት ነው። ይህንን ነገር እስከ መቼ እንደዚህ ሊያደርጉ እንደፈለጉ ባይታወቅም በመጨረሻም ትሁት አሁን ላይ ሽማግሌ ላክ ማለቷ እንግዲህ አልቀረም። ታዲያ ትሁት አሁን እንደዚህ አይነት ውሳኔ ወስናለችና ናቲ አሁን ላይ እኔ ሽማግሌ ልኬ ቤተሰቦቿ ለእኔ እስከሚፈቅዱ ድረስ እና እኔና ትሁት እስከምንጋባ ድረስ እሷ አሁንም እዛው ተደብቃ መቆየት አለባት የሚለውን ነገር ሊያነሳ ይችላል ማለት ነው። ምናልባትም እንግዲህ እዚህ ጋር ሊሆን ይችላል ትሁት አሁን ላይ ናቲ ማን እንደሆነ ምን እየሰራ እንደነበር ልታውቅ የምትችለው ማለት ነው። ተመስገን አሁን ላይ እድልን ጸበል ቦታ አግኝቶ እድል እሱን ለማናገር ፈቃደኛ ካልሆነችና እሱን ከሸሸችው ምናልባት ተመስገን ተናዶ ወደ ቤት ተመልሶ የተፈጠረውን ነገር እንዳለ ለትሁት ሊነግራት ይችላል ማለት ነው። አሁንም ሁሉንም ነገር የሚያደርጉትን ነገር የሚያውቁትን ነገር ሁሉ ከትሁት ስር እየደበቁ ትሁት ሄዳ ለናቲ ትነግረዋለች። ናቲ ደግሞ እንዳወቅንበት ካወቀ ነገሮችን ያበላሽብናል ወይም ደግሞ እኛ እሱ የሚያደርገውን ነገር እንዳንደርስበት የአባዬን ሚስት እንዳናገኝ ቦታውን ይቀያይርብናል በሚለው ያንን ነገር ፈርቶ ነበር ለትሁት ይህንን ነገር ሊነግሯት ያልፈልጓት ማለት ነው። ትሁት ደግሞ በዚህ ነገር የተከፋች ይመስላል። እስካሁን ድረስ ናቲ ምንም ነገር ሲያደርግ ስላላየች እሷ እዛ ቤት ውስጥ ናቲው ዝም ብሎ እንዲሁ የጠሉት መስሏታል ማለት ነው። አባዬንም ተመስገንም አሁን ላይ እንግዲህ በዛ መልክ ነው እንግዲህ እያየች ያለችው። በእርግጥ አባዬ ዛሬ ተመስገን እንዲሁ ዝም ብሎ ናቲን ሊጠላው አይችልም፣ ወይም ምንም ነገር ሳያይበት አንቺ ያንን ነገር አመዛዝነሽ ድረሽበት ወይም ደግሞ ለራስሽ ተመራመሪ የሚል አይነት ንግግር ነግሯት ነበር ማለት ነው። ትሁት ግን ለምን ይሄንን ነገር በጭፍን ማየት እንደፈለገች ወይም ደግሞ ለምንድን ነው አባዬ ናቲ ላይ የተቀየረው? ለምንስ ነው ተመስገን ከመሬት እየተነሳ ናቲን የሚደበድበው የሚለውን ነገር ማሰብ ነበረባት። እሷ አሁን ላይ ነገሮችን በጥልቀት ወደ ውስጥ ገብታ ልትመራመር አልፈለገችም ማለት ነው። በእርግጥ አባዬና ተመስገን ብቻ ሳይሆኑ ቲና ራሱ የራሷን ግምት ነግራት ነበረ። ይሄ ልጅ ላንቺ አይሆንሽም፣ እኔ ተመስገን እንደሚሆንሽ ነው ማቀው፣ ወይም ደግሞ እሱ ያፈቅርሻል ከሱ ጋር ሁኚ በሚለው ጫፍ ጫፉን የናቲን ተንኮል በሚገልጽ መንገዱ እንግዲህ ነግራት ሞክራ ነበረ።
ትሁት አሁን ላይ በናቲ ፍቅር እንግዲህ የታወረች ይመስላል። ግን እንደዛ ብለን እንዳንገምት ደግሞ ባለፈው ቲና ተመስገንን የራሴ ላድርግ ተመስገንን የራሴ ላድርግ ብላ የሚለውን ነገር ስታነሳ ትሁት ተናዳ ነበር። ያ ማለት እሷ አሁን ላይ እልህ ያለባት እንጂ ፍቅር እንዳልሆነ ገልጻ ነው ማለት ነው። ተመስገን እዛ ጋር የሚያደርገው ነገር አለ። እሷና ናቲ አንድ ላይ እንዳይሆኑ ሌት ተቀን እየለፋ መስሏታል። ስለዚህ ተመስገን የሚያደርገውን ነገር እንዳይሳካላት በሚል ነው ከናቲ ጋር ለመጋባት ቆርጣ የተነሳችው ማለት ነው። ይሄ ነገር ደግሞ ትክክል ያልሆነ ውሳኔ እንደሆነና በኋላ ላይ እንደሚጎጫት ግልጽ ነው። ወይም ደግሞ አሁን ላይ አባዬም ተመስገንም ይህ ሁሉ ነገር እስከሚታወቅ ድረስ እሷና ናቲ እስከሚጋቡ ድረስ ቁጭ ብለው የሚቀመጡ አይነት አይደለም ማለት ነው። ስለ ናቲ ያለውን ነገር ሊነግሯት ይችላሉ። ናቲ ይሄን ነገር አድርጓል፣ ይሄን እያወቅሽ ግቢበት ወይም ደግሞ እሱን አግቢ የሚለውን ነገር ሊያነሱላት ይችላል ማለት ነው። ያሆነ ማለት ደግሞ ትሁት እዛ ቤት ናቲ ላይ ተቀየረች ማለት ነው። ናቲ እዛ ቤት የሚመጣበት ምንም ምክንያት አይኖርም ማለት ነው። ግን ደግሞ እዚህ መሃል ለትሁት ያለውን ነገር ነግሯት፣ ናቲ እያደረገ ያለውን ነገር ነግሯት፣ ናቲ ያጠፋውን ነገር ነግሯት ትሁት ናቲ ላይ ብትቀየር ምናልባት የአባዬ ሚስት ለማግኘት ነገሮች ከባድ ሊሆኑ ይችላሉ ማለት ነው። ያ ማለት ናቲ የአባዬ ሚስት የት እንደደበቃት ሊናገር አይችልም ማለት ነው። በእርግጥ አሁን ላይ ለቲና ጸበል ቦታ እንዳሉ ነገራት እንጂ እዛ ይኑሩ አይኑሩ በግልጽ አይታወቅም ማለት ነው። ስለዚህ እንግዲህ ምናልባትም አይታወቅም ናቲ እዚህ ጋር ቲናን ተጠራጥሮ እሷ ናቲ የሚያደርገውን ነገር ለተመስገንና ለአባባ የምትናገር ብሎ ካሰበ እንግዲህ ምናልባትም እንግዲህ አሁን ላይ ጸበል ቦታ ያለችውን ልጅ እዛ አስቀምጦ የአባዬ ሚስትና የአባይ አለሜም እዛ እንደሆነች አስመስሎ እንግዲህ ድራማ እየተጫወቱ ሊሆኑ ይችላሉ ማለት ነው። አሁን ላይ እንግዲህ እቺ ጸበል ቦታ ያለችው ልጅ ተመስገንም ፍቃደኛ ሆና ብታናገረውና እኔም ስለምንም ማቀው ነገር የለም ብላ እሷ የአባዬ ሚስት የምትለው ከጸበል ቦታ ሄዳለች ወይም ደግሞ የት እንዳለች አላቅም የሚለውን ነገር ብላ ለተመስገን ብትነግር ምናልባት ተመስገን ሊናደድ የሚችለው በቲና ነው ማለት ነው። ሳታጣሪ ይሄን ነገር ለምን አለፋሽኝ እኔ መጀመሪያ ሄጄ አጣርቼ ነበር የሚለውን ነገር ሊያነሳ ይችላል ማለት ነው።